ኢትዮጵያ ከመበተን ያዳነ ፓርቲና ፓርቲው የሚመራው መንግስት ክቡር የሰላም ሎሬት ዶክተር አብይ አህመድ ከመበታተን አደጋ ኢኮኖሚ ዳሽቆ ሰላም እንዳለ ውጥንቅጡ ወጥቶ በዚህ ሀገር ውስጥ ሰው ለመኖር የፈራበትና ከኢትዮጵያ ውስጥ ሊሰደድ የጀመረበት ዓመተ ምህረት ነበር። ከዚህ 8 ዓመት በፊት ያን የነበረችበት ኢትዮጵያን ከብተና አድኖ ደሞዝ መክፈል ያቃተትን ሀገር 3 ጊዜ ደሞዝ በመጨመር ከመበታተን አድኖ ዛሬ የኢትዮጵያ ኢኮኖሚም ሰው ከኢትዮጵያ ውስጥ የሚሸሽ ሳይሆን ወደ ኢትዮጵያ ነው የሚመጣና ኢትዮጵያ ወደ ገናነቷ ወደ ነበረችበት ብልጽግና ወደ ድሮ ታሪኳ እየተመለሰችበት ያለችው ነገር እየገነባ ያለው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከብተና አድኖ ዛሬ ኢትዮጵያ ውስጥ ብልጽግና እግር እጅ አውጥቶ እየሄደና አገሪቱ በተስፋ የለመለመች ያለች ሀገር ለመፍጠር የተቻለው ብሔር ብሔረሰቦች ከ80 በላይ ብሔር ብሔረሰቦች ያሉበት ሀገር ተቻችሎ ተፈቃቅሮ በአንድነት እንዲኖሩባት አንዱ አንዱን የሚጠራጠር ሳይሆን አንዱ አንዱን አክብሮ እኔ ነኝ የሚያስተዳድሪ እኔ ነኝ የሚያቁልኝ የሚል አመለካከት ተቀርፎ ተቻችለን ተከባብረን በማንነታችን በብሔራችን በሃይማኖታችን በዞታችን ተከባብረን የምንኖርባት ኢትዮጵያ ለመመስረት ተችሎ ዛሬም ከዛ በላይም አልፎ የኢትዮጵያ ኢኮኖሚ በዚህ ሀገር ውስጥ አሉ ከሚባሉት ከአፍሪካ ሀገሮች በተሻለ ደረጃ ላይ እንደሚገኝ ሁላችን እንገነዘባለን። ወያኔ የሚመራው 4 ብሔራዊ ፓርቲ ኦፒዲዮም ነበረ፣ ደቡብ ደኢህዴን ነበረ፣ የአማራ ፓርቲም ነበረ ብአዴን። እንደዚህም በበላይነት የሚመራው ቲፒኤልኤፍ ወያኔ ነው። ከዚህ 4ቱ ብሔራዊ ድርጅት ወጥቶ ብሔራዊ ድርጅቱን አፍርሶ አንድ ፓርቲ የብልጽግና ፓርቲ እንደ ሀገር መመስረት ትልቅ ሽክምና ትልቅ ዕዳ ነው የነበረው። እኔ ነኝ የማውቀው ጦር እኔ ነኝ የማውቀው ይሄ ነገር በማለት ወያኔ ከዳር እስከ ዳር ጥፍር እየነቀለ ሰቅሎ እየገረፈ ይሄ ነገር እየመራ እንደነበረ ሁላችን እንገነዘባለን። የውሸት ፌዴራሊዝምን ሰርዞ የእውነት ፌዴራሊዝም ማለት ኦሮሞም ዛሬ በዚህ ሀገር ውስጥ እንደማንኛውም ብሔር ብሔረሰብ የመኖር የማፍራት እኩል የመበልጸግ እድል አገኝቶ እንዲቀጥል ነው ትግሉ ሲደረግ የነበረው። ከሌላው ብሔር በላይ ሆኖ ሌላውን ብሔር ለመጨቆን አይደለም። አንዳንድ አዝማሪዎች አሁን እንደሚሉት አይደለም ጉዳዩ። ሌላውን ብሔር ለመብለጥ ሳይሆን እንደማንኛውም ብሔር በዚህ ሀገር ውስጥ መብቱ ተከብሮ ለመኖር ነው ትግል ሲደረግ የነበረው። ከዛም አልፎ የሌሎች ብሔር ብሔረሰቦች መብት እንዲከበር ነው። ሶማሌ ትላንት አጋር ድርጅት ነበር። የተወሰነው ውሳኔ ወስዶ ማስፈጸም እንጂ ውሳኔው ላይ ደርሶ ተወያይቶ የራሱን ሀሳብ ገልጾ አንሸራሽሮ የራሱን እድል መወሰን ያልቻለበት አገር ነበረች ኢትዮጵያ። ጋምቤላም አፋርም ሌሎች ክልልም ማንሳት ይቻላል። ስቡ በዛን ሰዓት የነበረው አጋር ፓርቲና ዛሬ ላይ ግን እድሉን ማግኘት ብቻ ሳይሆን የመምራት እድልም አገኝቶ እንደማንኛውም ብሔር ብሔረሰብ እየመራ ነው ያለው። ይሄ እንደ ኤግዛምፕል ሊወሰድ ይገባል።